ጉቦኛ፣ ሌባ፣ አራጣ ንስሐ የላቸውም። በጤፍ አሸዋ በወተት ውሃ የሚጨምሩ ትንቢተ ኢሳይያስ ምዕራፍ 1 ላይ የሰው ላብ የሚበላ አለ ምክንያት የሰው ገንዘብ የሚበላ ደም እንዳፈሰሰ ነው ይላል። ደም ያፈሰሰ ደሙ ይፍሰስ። ዘፍጥረት 9 ቁጥር 6 ነፍስ የገደለ አልቦቱ ንስሐ። ስለዚህ የሰው ላብ የበላም ደም ያፈሰሰ ነውና አልቦቱ ንስሐ። ጉቦ የበላ ዘር አይወጣለትም። እነሆ በደልን ይጸንሳሉ፣ ጉዳትን ይወልዳሉ። የጉቦ ተቀባዮችን ድንኳን እሳት ትበላለች። ቅርንጫፉ ይሰበራል፣ ዘር አይወጣለትም። በአበባው ይረግፋል፣ ለወግ ለማድረግ አይበቁም። በአጭር ይቀራል ዘሩ። የእናቴ ልጅ ወገኖቼ እባካችሁን ይብቃችሁ፣ አስተውሉ። ንስሐ የሌለው ኃጢአት አትስሩ። ንስሐ የሌለው ኃጢአት አለ። አሁን የነገርኩህ መንፈስ ቅዱስን የሰደበ መንፈሳዊ ተዘምዶን ያፈረሰ አባቶችን የሰደበ ቅዱሳንን የሰደበ እመቤታችን እግዚአብሔር የሰጣትን ቅድስናዋን የነካ ስርየት የለውም፣ ንስሐ የለውም። አስተውሉ። ገንዘብ ብላችሁ ኑሩ፣ ይብላኝላችሁ። በገንዘብ የተሾማችሁ፣ በገንዘብ የሾማችሁ፣ በገንዘብ ያሾማችሁ ይኸው ዳታንና አቤሮን ሰው የሞተውን አሟሟት አልሞቱ፣ ቀለጡ፣ ገደል ገቡ። ጌታ አበው ቀደምት ኖህን ቢሾም ህዝቡን አድኗል። አበው ቀደምት አብርሃምን ግረዝ አለው፣ ትእዛዝ ሰጠው፣ ዘርህን እንደ ሰማይ ከዋክብት። ነቢያትን በማህፀን ሾመ። ንጹሐን አባቶቻችን ሐዋርያትን፣ ዛሬ ጳጳሳትን፣ ሊቃነ ጳጳሳትን፣ የዘመኑ አባቶቻችንን በዚህ መንፈስ ቅዱስ ሾማቸው። ምን አድርጎ ሾማቸው? ለዓለም መድኃኒት አድርጎ ሾማቸው። እንደው ራሳችሁን የምትሾሙ ሰዎች ምን አድርጉ ተብላችሁ ነው የሾመ? ምን ልትሰሩ ተሾማችሁ? ምን ልታደርጉ ተሾማችሁ? ማን መመሪያ ሰጣችሁ? እድሜ ለማሳጠር፣ ዘርህን ለማጥፋት፣ ተጨንቀ ፍዳህን ጠብሰህ ለመሞት እግዚአብሔር ያጠናቸው። ከዚህ በኋላ የያዜ እናቴ ልጅ ስለምን እግዚአብሔር አምላክ ለኖህ ለሐዋርያት 72 ቋንቋ ሰጠ? 72 ቦታ የተበተኑ የደጉ ሰው ልጆች ያንድ ማህፀን፣ ያንድ እናት፣ ያንድ ጡት፣ ያንድ ቋንቋ፣ ያንድ ሃይማኖት 72 ቦታ ተበተኑ። መድኃኔ ዓለም ክርስቶስ ከተበተኑበት ጊዜ አንስቶ እያዘነ የኖረ አምላክ አዳም ራሱን ሾሞ 5500 ዘመን በሲኦል በረሃ ኤሎሄ እያለ የሚያለቅሰው ለቅሶ ሁሉ አሳዝኖት የኔ ጌታ ለእኛም ይዘንልን። በጊዜው ጊዜ ለእነኝህ ለመረጣቸው ሙሽሮች፣ ለእነኝህ ለሚዜዎቹ፣ ለእነኝህ አማጮች የእኛ ጌታ መድኃኔ ዓለም 72 ቋንቋ የሰጠበት ምክንያት እነኝህን የተበተኑትን ለመሰብሰብ። ክብር ምስጋና እስከ ዘላለሙ ድረስ ስለሱ ይሁን። የእናቴ ልጅ ወገኔ አካሌ ቋንቋ ማወቅ አያስመካም። ቋንቋን አለማወቅ አንገት አያስደፋም። ቋንቋ መጀመሪያ የተለወጠው ቅድም ነግሬያችኋለሁ። ዘፍጥረት 11 ኩፋሌ 5 ከቁጥር 1 እስከ 5 ቋንቋ የተለወጠው ዕፀ በለስን በልቶ በኃጢአት። እንደገና ቋንቋ አባቱ የረገመው እርጉም የኩሽ ልጅ ቋንቋ የተለወጠው የአመፅ መንግስት የአመት ከተማ ገንብቶ ህዝቡን እግዚአብሔርን እንዲጠላ አድርጎ አሳምጾ የመሰረተው መንግስት። ይኸው ቋንቋ የተደባለቀው በኃጢአት ስለሆነ ቋንቋ አውቄያለሁ ብሎ የሚያስመካ ነገር ምን አመጣ? ቋንቋን ማወቅ የሚያስመካ ከሆነ ንጹሐን ሐዋርያት በሰከንዶች ውስጥ ቋንቋ የተማሩ መመካት አለባቸው። ወደ መጠቅለሉ ይሄዳለሁ። ይኸውም ገና ሲጀመር ንጹሐን አባቶቼ ሐዋርያት በመንፈስ ቅዱስ ባስተማሩት ባደረባቸው ኃይልና ጸጋ ባደረባቸው መለኮታዊ ስልጣን በተደረገ እነሱ አያስቀድሱም፣ ሰንበትን አይለምኑም። ሰንበት የምትነግዱ ሰዎች፣ ሰንበት ሱቅ የምትከፍቱ ሰዎች ይብቃችሁ። አምርራችሁ ንስሐ ግቡ። እንዳትገዙ እናንተ በሰንበት እንዳትሸጡም እንዳትገዙም። ትንሣኤ ናት እሑድ፣ ተጠንቀቁ።
ላልሰማ አሰማ። ነግሬሃለሁ። በንጉሱ ዘመን እሁድ ሱቅ የከፈተ ንግድ ፈቃዱ ይቀማ ይታሰርም ነበር። ስለለቀቀን ነው። የእናንተ ልጅ ገንዘብ ብለህ ገንዘብን ተጠቀምባት። እነዚህ የጠራኋቸው ጉቦኛ፣ ሌባ፣ አራጣ ንስሐ የላቸውም። በጤፍ አሸዋ በወተት ውሃ የሚጨምሩ ትንቢተ ኢሳይያስ ምዕራፍ 1 ላይ የሰው ላብ የሚበላ አለ ምክንያት የሰው ገንዘብ የሚበላ ደም እንዳፈሰሰ ነው ይላል። ደም ያፈሰሰ ደሙ ይፍሰስ። ዘፍጥረት 9 ቁጥር 6 ነፍስ የገደለ አልቦቱ ንስሐ። ስለዚህ የሰው ላብ የበላም ደም ያፈሰሰ ነውና አልቦቱ ንስሐ። ጉቦ የበላ ዘር አይወጣለትም። እነሆ በደልን ይጸንሳሉ፣ ጉዳትን ይወልዳሉ። የጉቦ ተቀባዮችን ድንኳን እሳት ትበላለች። ቅርንጫፉ ይሰበራል፣ ዘር አይወጣለትም። በአበባው ይረግፋል፣ ለወግ ለማድረግ አይበቁም። በአጭር ይቀራል ዘሩ። የእናቴ ልጅ ወገኖቼ እባካችሁን ይብቃችሁ፣ አስተውሉ። ንስሐ የሌለው ኃጢአት አትስሩ። ንስሐ የሌለው ኃጢአት አለ። አሁን የነገርኩህ መንፈስ ቅዱስን የሰደበ መንፈሳዊ ተዘምዶን ያፈረሰ አባቶችን የሰደበ ቅዱሳንን የሰደበ እመቤታችን እግዚአብሔር የሰጣትን ቅድስናዋን የነካ ስርየት የለውም፣ ንስሐ የለውም። አስተውሉ። ገንዘብ ብላችሁ ኑሩ፣ ይብላኝላችሁ። በገንዘብ የተሾማችሁ፣ በገንዘብ የሾማችሁ፣ በገንዘብ ያሾማችሁ ይኸው ዳታንና አቤሮን ሰው የሞተውን አሟሟት አልሞቱ፣ ቀለጡ፣ ገደል ገቡ። ጌታ አበው ቀደምት ኖህን ቢሾም ሕዝቡን አድኗል። አበው ቀደምት አብርሃምን ግረዝ አለው፣ ትእዛዝ ሰጠው፣ ዘርህን እንደ ሰማይ ከዋክብት። ነቢያትን በማህፀን ሾመ። ንጹሐን አባቶቻችን ሐዋርያትን፣ ዛሬ ጳጳሳትን፣ ሊቃነ ጳጳሳትን፣ የዘመኑ አባቶቻችንን በዚህ መንፈስ ቅዱስ ሾማቸው። ምን አድርጎ ሾማቸው? ለዓለም መድኃኒት አድርጎ ሾማቸው። እንደው ራሳችሁን የምትሾሙ ሰዎች ምን አድርጉ ተብላችሁ ነው የሾመ? ምን ልትሰሩ ተሾማችሁ? ምን ልታደርጉ ተሾማችሁ? ማን መመሪያ ሰጣችሁ? እድሜ ለማሳጠር፣ ዘርህን ለማጥፋት፣ ተጨንቀ ፍዳህን ጠብሰህ ለመሞት እግዚአብሔር ያጠናችሁ። ከዚህ በኋላ የእናቴ ልጅ ስለምን እግዚአብሔር አምላክ ለኖህ ለሐዋርያት 72 ቋንቋ ሰጠ? 72 ቦታ የተበተኑ የደጉ ሰው ልጆች ያንድ ማህፀን፣ ያንድ እናት፣ ያንድ ጡት፣ ያንድ ቋንቋ፣ ያንድ ሃይማኖት 72 ቦታ ተበተኑ። መድኃኔ ዓለም ክርስቶስ ከተበተኑበት ጊዜ አንስቶ እያዘነ የኖረ አምላክ አዳም ራሱን ሾሞ 5500 ዘመን በሲኦል በረሃ ኤሎሄ እያለ የሚያለቅሰው ለቅሶ ሁሉ አሳዝኖት የኔ ጌታ ለእኛም ይዘንልን። በጊዜው ጊዜ ለእነኝህ ለመረጣቸው ሙሽሮች፣ ለእነኝህ ለሚዜዎቹ፣ ለእነኝህ አማጮች የእኛ ጌታ መድኃኔ ዓለም 72 ቋንቋ የሰጠበት ምክንያት እነኝህን የተበተኑትን ለመሰብሰብ። ክብረ ምስጋና እስከ ዘላለሙ ድረስ ስለሱ ይሁን። የእናቴ ልጅ ወገኔ አካሌ ቋንቋ ማወቅ አያስመካም። ቋንቋን አለማወቅ አንገት አያስደፋም። ቋንቋ መጀመሪያ የተለወጠው ቅድም ነግሬያችኋለሁ። ዘፍጥረት 11 ኩፋሌ 5 ከቁጥር 1 እስከ 5 ቋንቋ የተለወጠው ዕፀ በለስን በልቶ በኃጢአት። እንደገና ቋንቋ አባቱ የረገመው እርጉም የኩሽ ልጅ ቋንቋ የተለወጠው የአመፅ መንግስት የአመት ከተማ ገንብቶ ህዝቡን እግዚአብሔርን እንዲጠላ አድርጎ አሳምጾ የመሰረተው መንግስት። ይኸው ቋንቋ የተደባለቀው በኃጢአት ስለሆነ ቋንቋ አውቄያለሁ ብሎ የሚያስመካ ነገር ምን አመጣ? ቋንቋን ማወቅ የሚያስመካ ከሆነ ንጹሐን ሐዋርያት በሰከንዶች ውስጥ ቋንቋ የተማሩ መመካት አለባቸው። ወደ መጠቅለሉ ይሄዳለሁ። ይኸውም ገና ሲጀመር ንጹሐን አባቶቼ ሐዋርያት በመንፈስ ቅዱስ ባስተማሩት ባደረባቸው ኃይልና ጸጋ ባደረባቸው መለኮታዊ ተጠመቁ፣
የመንፈስ ቅዱስን ስጦታ ትቀበላላችሁ። የተስፋው ቃል ለእናንተ ሁሉ እዚህ ላላችሁ ለልጅ ልጆቻችሁ ሁሉ አምላካችን ወደ እርሱ ለሚጠራቸው ገና በሩቅ ላሉ ለልጅ ልጆቻችሁ ሁሉ ዛሬ ይህንን ጸጋ አፈሰሰው አላቸው። ልባርኩ እንግዲህ ወደ መጨረሻው ልመጣ ነው። የእናቴ ልጅ አንድ ነገር ላስታውሳችሁ እወዳለሁ። የአባቶቻችን አምላክ ከኛ ጋር ይሁን። ከዚህ በኋላ ወገኖቼ ቅዱስ ጴጥሮስና ቅዱስ ጳውሎስ ይሄን ከነገሯቸው በኋላ አመኑ። አንድ ጥያቄ ልጠይቃችሁ እፈልጋለሁ። ለማስታወስ ያህል ወደ ቀደመ ርዕሳችን እመለሳለሁ። ለመሆኑ ንጹሐን ሐዋርያትን ስለምን 72 ቋንቋ ሰጣቸው? ለምን 80 ያላረገው? ለምን 90 ያላረገው? ለምን 75 ለምን አላረገው? ለምን 72 ቋንቋ ሰጣቸው? ልብ በሉ። ቅድም የዛ የደግ ሰው ልጆች፣ ያደግ ሰው ማን ነው? አባታችን ኖህ። ስንት ልጆች ነበሩት? ሴም፣ ካም፣ ያፌት። ከሶስቱ ልጆቹ አንዱ አበሳጨው፣ ክፉኛ አዘነ፣ ረገመው። እግዚአብሔር የረገመው ወንድሙን ገዳይ ወለደ። ምድር ተረገመች፣ እሾህ አሜከላ በቀለባት። ኖህ የረገመው የአመፅ መንግስት መስርቶ የአመፅ ከተማ መስርቶ ህዝቡን አስጨርሶ የደጉን ሰው ልጆች እንቅፋት ሆኖ፣ ልብ አድርጉ፣ ዋሽቶ እግዚአብሔር ሳይሾመው ተሾመ። ልብ አድርጉ፣ እግዚአብሔር ሳይሾመው በውሸት ሉል ከሰማይ ወረደልኛል። ኧረ ላምጣልህ የእናቴ ልጅ፣ ኧረ ላምጣልህ እስቲ ያዝልኝ። ልብ አድርጉ፣ ራሳቸውን ሾመው ህዝብ ይዘው የጠፉ የጥፋት ሰዎች አዳምና ሔዋን ይኸው አልቀቀንም ጥፋታቸው። የዕፀ በለስ ዕዳ አልተወንም። ይኸው መጋደሉ አለ። የተረገምሽ ሆይ አምጠሽ ውለጅ፣ እሾህ ይብቀልባት በማህፀኗ፣ በመሬትም በቀለባት። በማህፀን የበቀሉ እሾሆች ወንድማማችን ይኸው ይወጋሉ ዛሬ። በማህፀን የበቀሉ እሾሆች፣ በማህፀን የበቀሉ መራራዎች ይኸው ሰርቀው ሰው የሚያስለቅሱ፣ ጉቦ በልተው ሰው ይብላኝለት ሌባ ጉቦ የበላ አራጣ ያበደረ በጤፏ ሸዋ በወተቷ የእናቴ ልጅ በሜትር የሚሰርቁ በፋክቱር በሰነድ የሚሰርቁ የእናቴ ልጅ ስንቱን ልናገረው፣ ስርየት የላቸውም። አንቀጸ ንስሐ ነፍሰ ገዳይን አልቦቱ ንስሐ ነው የሚለው። የእናቴ ልጅ ለካህናቱ ተዋለው አልተረጉመውም። እዳው የነሱ ነዋ። ንስሐ ሰጪዎቹ እነሱ ናቸው። የእናቴ ልጅ የጉቦ ተቀባዮችን ድንኳን እሳት ትበላለች። አራጣ የሚያበድር ጉቦ የሚበላ ለዘላለም የታወከ ነው። መዝሙር 14 ጉቦ ዓይን ያጨልማል። የመንፈስ ቅዱስ ጸጋ ተገፎ የወለዳቸው ልጆች ቅርንጫፉ ይሰበራል፣ ዘሩ ይጠፋል፣ በአበባው ይረግፋል። የሚወልዳቸው ልጆች ለወግ ለማድረግ አይበቁም። አዳም ራሱን ሾሞ ይኸው ልጆቹን አጠፋ። ይኸው ቀጥሎ ናምሩድ የካም የልጅ ልጅ አባቱን ረግሞት ከተማውም ጠፋ፣ እሱም ጠፋ። የተረፈው ህዝብ 72 ቦታ ተበተነ። እርግማን የሚያመጣውን ራሱን ሾሞ እንደገና ተረግመው የእናቴ ልጅ ተረግመው የወለዷቸው ልጆች ምድሪቱን መከራ ጨለማ አልብሰውታል። ከዚያ በኋላ ደግሞ ዳታንና አቤሮን እግዚአብሔር ሳይሾማቸው ራሳቸውን ሾሙ። ሙሴንና አሮንን ህዝቤን ከባርነት ነፃ አውጣ፣ የህዝቤን ግፋቸውን አይቻለሁ፣ ከአስገባሪዎቻቸው የተነሳ የህዝቤን እንባ አይቻለሁ፣
ካስገባሪዎቻቸው ቋንቋ የተለወጠው ዕፀ በለስን በልቶ በኃጢአት እንደገና ቋንቋ አባቱ የረገመው እርጉም የኩሽ ልጅ ቋንቋ የተለወጠው የአመፅ መንግስት የአመት ከተማ ገንብቶ ህዝቡን እግዚአብሔርን እንዲጠላ አድርጎ አሳምጾ የመሰረተው መንግስት ይኸው ቋንቋ የተደባለቀው በኃጢአት ስለሆነ ቋንቋ አውቄያለሁ ብሎ የሚያስመካ ነገር ምን አመጣ? ቋንቋን ማወቅ የሚያስመካ ከሆነ ንጹሐን ሐዋርያት በሰከንዶች ውስጥ ቋንቋ የተማሩ መመካት አለባቸው። ወደ መጠቅለሉ ይሄዳለሁ። ይኸውም ገና ሲጀመር ንጹሐን አባቶቼ ሐዋርያት በመንፈስ ቅዱስ ባስተማሩት ባደረባቸው ኃይልና ጸጋ ባደረባቸው መለኮታዊ ስልጣን በተደረገላቸው መንፈስ ቅዱስን ገንዘብ ባደረጉት በአዲስ ኃይልና ልሳን ማስተማር ጀመሩ። ወዲያውኑ ቅድም እንዳልኳችሁ የተበተኑትን የዛን የኖህ ዘር 3000 ሰው ወዲያውኑ አስተምረው አሳምነዋል። በዚህ በበዓለ ጰራቅሊጦስ በበዓለ ሃምሳ በተደረገው ድንቅ መንፈስ ቅዱስ ሥራ በአንድ ቀን ባስተማሩት አንድ ቀንም አይባልም በጥቂት ደቂቃ ውስጥ ባስተማሩት ትምህርት የተዋህዶ ልጆች እነሆ በአባቶቻችን በሐዋርያት 3000 ሰዎች ያመኑበት ዕለት። ይህንን ዕለት የተዋህዶ አባቶቻችን እንዳስተማሩን የቅድስት ቤተ ክርስቲያናችን የመጀመሪያዋ የተወለደችበት የልደት ቀን ብለው በታላቅ ክብር በዓለ ጰራቅሊጦስን ያከብሩታል። እነርሱም ንጹሐን ሐዋርያት አባቶቻችን የሁሉ ጸጋና ክብር ከተቀበሉ በኋላ በማግስቱ ወዲያውኑ ጾም ጀመሩ። ይህንን ጾም የምንጾመው ንጹሐን ሐዋርያት የጾሙት ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ ይኸውም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በተማሩት መሰረት ማለት ጌታችን በፈለገ ዮርዳኖስ ተጠመቀ። ወዲያውኑ በዕለቱ ወደ ገዳመ ቆሮንቶስ ገባ። 40 መዓልት 40 ሌሊት ጾመ። ከጾመ በኋላ እኛን ለማዳን ያደረገውን ቸርነትና መስዋዕትነት ሁሉ በተሳካ ሁኔታ ፈጽሞታል። ይህ ትምህርት እኛንም ብንጾም ያቀድነው ሁሉ የሚሳካልን መሆኑን ያስተምረናል። በዚሁ መሰረት ንጹሐን አባቶቻችን ሐዋርያትም 40 መዓልትና 40 ሌሊት ጾመው እነሆ ከጌታችን ከኢየሱስ ክርስቶስ ያዘዛቸውን ቃል ተቀብለው ወደ የሀገረ ስብከታቸው ለመሄድ ተዘጋጁ። እነሆ የኛ ጌታ በማቴዎስ 10 በማርቆስ 6 እነሆ በሉቃስ 9 በሉቃስ 10 እንደ ሾማቸው እንደ ሰጣቸው ጸጋ መጠን እነሆ ስልጣኑን ተቀብለው ሙሉ ዓለምን ለመፈወስ ጉዟቸውን ለመጀመር አከናወኑ። ይህንን አምላካዊ ቃል ለመፈጸም በጾም በጸሎት ራሳቸውን አዘጋጁ። 3 ዓመት ከ3 ወራት ትሕትናውን እያሳየ እያበላ እያጠጣ ድውያንን እየፈወሰ ወንጌሉን ከነምስጢሩ እያስተማረ ያነጻቸውን ቃል የጌታን ትእዛዝ ለመፈጸም በጾም በጸሎት ሆነው ሀገረ ስብከታቸውን በዕጣ ተከፋፍለው ዘመቱ። ያዘናት ልጅ ልብ እንበል። በሰከንዶች ውስጥ 72 ቋንቋ የተናገሩ ጌታም በአንድ ቀን ልደግ አላለም። የእድገትን ስርዓት ጠብቆ አደገ። ወንጌልንም በአንድ ቀን ተማሩ አላለም። በአንድ ቀን ወቁ አላለም። አስተውሉ። ነገር ግን ሁሉን ማድረግ ይችላል። አስተውሉ። በሰከንዶች ውስጥ የሀገራቸውን የየሀገሪቱን ቋንቋ ወይም የየሀገራቱን ቋንቋ የገለጸላቸው ጌታ የአንድ ሀገር ቋንቋ ከሌላው ሀገር ቋንቋ ይበልጣል ወይም የዚህኛው ቋንቋ ከሌላው ቋንቋ ያንሳል። የቋንቋን መብለጥና ማነስ አላስተማረም። የጌታችን የአምላካችን ዓላማው በልዑል እግዚአብሔር ላይ አምፀው በገነቡት የአመፅ ግንብ 72 ቦታ የተበተኑትን የደግሰው የዛን የደግሰው የኖህን ዘር ለመሰብሰብ ጌታችን እርሱ ባወቀ
72 ቋንቋ ገልጾ አዝመራውን እንዲሰበሰቡለት አሰማራቸው። እነሱም ሲሰማሩ መንፈስ ቅዱስ በሰጣቸው በቋንቋው መረብነት በመጠቀም ወደ አንድነት ሕዝቡን አንጽመው ነው እንጂ ሰክረን አይደለም አላቸው። በዚህን ጊዜ እነሆ ራሳችሁ እንደምታውቁት የናዝሬቱ ጌታችን ኢየሱስ ክርስቶስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ነበረ። እርሱም በእግዚአብሔር በወሰነው በሐሳቡ በቀደመ እውቀቱ ተሰጥቶት በአማፀኞች እጅ ገርፋችሁ አሰቃይታችሁ ገደላችሁት። እነሆ በገዛ ስልጣኑ ከሞት በሦስተኛው ቀን ከሙታን ተነሳ። በነቢየ ልዑል ዳዊት ጌታን ሁልጊዜ በፊቴ አየዋለሁ፣ እንዳይታወክ በቀኜ ነውና፣ ልሳኔም ሐሴትን አደረገ፣ ሥጋዬም በተስፋ ያድራል፣ ነፍሴም በሲኦል አትተዋትም። ቅዱስህን መበስበስ ሳይ ዘንድ አትተውም፣ የሕይወትን መንገድ አስታወከኝ። የእኛ ጌታ ፈርሶ በስብሶ አልቀረም። እንኳን እሱ ሥጋዋን የለበሰ ድንግል ማርያም አልፈረሰችም። ከነ ሥጋ ተነስታ ነሐሴ 14 ቀን ትኩስ ሥጋዋን ነው አምጥቶ የሰጣቸው። በአባቶቻችን ቋንቋ እንደ ሌላው ሬሳ፣ አስክሬን፣ በድን አትባልም፣ የለባትም። ሕያው ነው ሥጋዋ። ሕያው መድኃኔዓለም የለበሰው ሥጋ፣ መለኮት የተዋሃደው ሥጋ፣ ትኩስ ሥጋዋን አምጥቶ ሰጠ ነው የሚሉት የተዋህዶ ልጆች። አርጋለች በሥጋዋ፣ በልጇ ቀኝ ቆማለች። መዝሙር 44 ከቁጥር 9 ጀምሮ አንብቡት። ወትቃወም ንግሥቱ በየማንከ፣ ንግሥቲቱ በቀኝ ትቆማለች። ስራዋ ማማለድ ነውና ታማልደው ዘንድ በልጇ ቀኝ ቆማለች። ይሄ ዓለም ሲያልፍ የእኛ መከራ ሲጠናቀቅ እነሆ አንገት እንደደፋን ያስቀረን። ያን ጊዜ ዓይኖቿ እንባ ያቆማሉ፣ ዙፋኗን ትረከባለች፣ ልጆቿን አስከትላ መንግሥተ ሰማያት ትገባለች። ባለ ርስት ነን፣ ርስት አለን። እናታችን ንግሥት፣ አባታችን ንጉሥ። ለዚህ ክብር ያበቃን መድኃኔዓለም ክርስቶስ። ከዚህ በኋላ እነሆ ጌታችን ከሞት ከተነሳ በኋላ እነሆ ሲኦልን አሸንፎ ነፍሳትን ከነፃ ካወጣ በኋላ እንደ ተናገረው በ10ኛው ቀን ዛሬ የላከልን መንፈስ ቅዱስ አናገረን እንጂ ሰክረን አይደለም አላቸው። በአገራቸው ልማድ ቅዱስ ሉቃስም ረታቸው። በዚህን ጊዜ እንዲህ ይላል እናቴ ልጅ፣ በዚህን ጊዜ እነሆ እንግዲህ እናንተ የሰቀላችሁት ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳደረገው እንደተናገረው በእርግጥ ሆነ። ስለዚህ አለ ይህንን በሰሙ ጊዜ እዛ ተሰብስበው የነበሩ ሕዝቦች አዘኑ። እዛም ይናገሩ የነበረው መንፈስ ቅዱስ በሰጣቸው ልሳን ነው። እዚህ ጋር ልብ ልትሉልኝ እፈልጋለሁ። ቋንቋ ተናገረ የሚባለው ቋንቋ ተናጋሪው መጀመሪያ ያን ቋንቋ ማን ማወቅ አለበት? ራሱ ተናጋሪው ማወቅ አለበት። መንፈስ ቅዱስ ተናጋሪው የማያውቀው ቋንቋ ሰምተንም አናውቅም። ልብ አድርጉ። ጉራግኛ ቢሆን መጀመሪያ ያ ጉራግኛ የሚናገረው ሰው ማወቅ አለበት። ያ ጉራግኛ የሚችለው ሰው ጉራግኛ መቻሉን ካወቀ ያነጋግረዋል። መንፈስ ቅዱስ ሰው የማያውቀው ልሳን አያናግርም። ልብ በሉ እንግዲህ የእናቴ ልጅ ልመጣ ነው። አሁን ልመጣ ነው። ልብ በሉ፣ አስተውሉ ወገኖቼ። እነዚህ እዛ የተሰበሰቡት ሰዎች ንጹሐን ሐዋርያት በሙሉ መንፈስ ቅዱስ ወሰጣቸው በአዲስ ኃይል እዛ